ኢንሻአላህ ደግሞ አበረታቱን እላችኋለሁኝ። በጣም ነው የምናመሰግነው፣ እያበረታታችሁን ነው። ከልብ እናመሰግናለን። በጣም እንወዳችኋለን። በያላችሁበት ሰላማችሁ ብዝት ይበልልን ውድ የሀገሬ ልጆች፣ እናመሰግናለን ማለት ነው። እና ዛሬ እስከ መጨረሻው ተከታተሉኝ። የዳቦ አገጋገር አያሳያችኋለሁ ማለት ነው ኢንሻአላህ ማለት ነው። የዚህ ጋር ካሜራ እሺ ውዶቹ፣ የዚህ ጋር ካሜራና ቤኪንግ ፓውደር እንትን ጨው አድርጌ አዘጋጅቻለሁ። እዚህ ጋር ደግሞ ውሃ ነው። እዚህ ጋር ደግሞ ዘይት ነው። ስኳሩን እንትን አላልኩትም። እዚህ ጋር ደግሞ እንትን አለኝ ዶቄት። እዚህ ጋር አንድ እንቁላል አዘጋጅቻለሁ ማለት ነው። ስላቀራረጽ በጣም ይቅርታ። ያው እንግዲህ ምንም ማድረግ አይቻልም። ካሜራ አላዘጋጀንም። ያው ባለን ነው ማለት ነው። ይሄንን ማለት ነው አቅርብ ያለው ስኳር 2 ማንኪያ በዚህ አደርጋለሁ። 2 ማንኪያ አደርግበታለሁ ማለት ነው። እስኪ እያወካው እየጨመርኩን እናያለን። እንትኑን እስኪ በመጀመሪያ ይሄን አደርገዋለሁ። ከዛ ደግሞ ውሃ አደርጋለሁ ማለት ነው። ውሃችንን አድርገናል። ከዛ ዘይት እናደርጋለን ማለት ነው። ያው በብዙ ከሆነ የምትሰሩት እናንተ በዛ አድርጋችሁ መጠቀም ትችላላችሁ። እኔ ግን በትንሹ ነው የምጠቀመው ብዙ ስለማልሰራ ማለት ነው። እሺ ከዛ እንቁላላችን ደግሞ እናደርጋለን ማለት ነው። እንቁላላችን ጨምረናል። ከዛ ደግሞ ስኳር አድርጋለሁ። አንድ ስኳር 2 ትንሽ ልጨምርበት። ይሄ ያኔ ግማሽ ማለት ነው። ግማሽ ጨመርኩበት። እሺ ይሄው እንግዲህ እርሾ ይሄን መስሏል ማለት ነው። ይሄን መስሏል። እሺ ጠብቁኝ። በጥቅሉ እዚህ ያደርሰዋለሁኝ። መጨረሻውን ደግሞ እዩ ማለት ነው። እንሾርቶጂ በስተመጨረሻም ይሄን መስሏል። ኢንሻአላህ ለ30 ደቂቃ እንተዋዋለን ኮፍ እስኪል ድረስ። ከዛ እንቀጥላለን ማለት ነው። እንሾርቶጂ በስተመጨረሻም ዳቧችን ይሄንን መስሏል እላችኋለሁኝ። ትንሽ ቀላ ብሏል። ያው ብዙም ባያርም ቀላ ብሏል ከረሉ ማለት ነው። ረስቸው እና እስቲ ቆርሰን ደግሞ እንየው ምን ይመስላችኋል? ሲያወት ያምራል እንግዲህ። እሺ ውዶች ይሄን ይመስላል ዳቦ አምባሻ ማለት ነው። የትሞላ በጣም ነው የሚያምረው። ጣዕሙ ራሱ በጣም ነው የሚጥመው። ቆንጆ ነው። ገቡና እናንተ ሞክሩት። በጣም ቆንጆ ነው እና እኔ ተመችቶኛል። እናንተም ጋግራችሁ ብሉ እላችኋለሁ። ይሄን ይመስላል ዳቦዬ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ። ባይ